በሕይወቶ ያሉትን መልካም ነገሮች ሁሉ ይጠብቁ። የተለያየ ሰው የተለያየ ሕልም አለው። የአንዳንዱ ሕልም አስተማማኝ የገቢ ምንጭ መስርቶ የሚፈልገውን ንብረት በእጁ አስገብቶ ትዳርና ቤተሰብ መስርቶ መኖር ሊሆን ይችላል። ሌላው ደግሞ ራሱን አሳድጎ የሚያውቃቸውንም ሆነ የማያውቃቸውን የሌሎች ሰዎችን ሕይወት ለማሻሻልና በእነሱ ሕይወት ላይ ትርጉም ያለው ሥራ ማከናወን መፈለግ ሊሆን ይችላል። የፈጠራ ክህሎት ባለሟሏም በሕይወት የምትመኘው ልክ ስልክ፣ መብራትና መጓጓዣን እንደፈጠሩ ድንቅ ሰዎች ሁሉ ትልቁ ሕልሟ የሰውን ልጅ የአኗኗር ዘዴ የሚያሻሽሉ የፈጠራ ሥራዎችን ማበርከት ሊሆን ይችላል። ነጋዴው ንግዱን፣ ተማሪው ትምህርቱን፣ ሠራተኛው ሥራውን፣ ባለትዳሩ ቤተሰቡን፣ መምህሩም ተማሪዎቹን፣ የሕክምና ባለሟሉም ታካሚዎቹን ያስባል። በየትኛውም የሕይወት ደረጃና መስክ ላይ የሚገኙ ግለሰብ ቢሆኑም ቆም ብለው ከተመለከቱ ባለዎት ብልሃትና ዘዴ ወይንም የላቦ ውጤት የሆነ መልካም ነገር በእጅዎ ላይ አለ። አሊያም ወደዚያ ሊወስድ የሚችል የጀመሩት ጉዞ ሊኖር ይችላል። ይህም ከሌለ ቢያንስ መልካም የሚሉት ነገር ወደ ሕይወትዎ ሊያመጣ የሚችል ብቃቱ እንዳለዎት ይረዳሉ። በሕይወትዎ ትልቅ ዋጋና ትልቅ ትርጉም ያለውን መልካም ነገር ለማግኘት ወይንም ለማከናወን የጀመሩት ጉዞ ካለ ወይንም ማከናወን ያለብዎን ሁሉ አከናውነው ያለሙትን አይነት ሕይወት እያጣጣሙ ከሆነ አንድ በአጽንዖት ልብ ማለት ያለብዎ ነገር አለ። በሕይወቶ ያሉትን መልካም ነገሮች ሁሉ መጠበቅ። ታታሪና አዋቂ ገበሬ መሬቱን አለምልሞና አመቻችቶ ምርጥ ዘር ከዘራና አዝመራው ካበበ በኋላ ሥራው እንደማያልቅ ያውቃል። በእርሻ ዓለም የሰው ልጅ ከማይቆጣጠረው ከአየር ጸባይ ጀምሮ የተለያዩ የደከመበትን አዝመራ ሳይሰበስብና ሳይጠቀምበት እንዲቀር የሚያደርጉ ነገሮች እንዳሉ ይረዳል። በሰውነቱ ባለው ክህሎቱ ተጠቅሞ ሰብሉን ይንከባከባል። አዝመራው በአረምና በነፍሳት እንዳይወድም ይጠብቃል። ሌላ ሰብሉን ከሚጎዳ ነገር ሁሉ በትጋት ምርቱን ይጠብቃል። የዘራውንና የጠበቀውንም ሰብል በወቅቱ ይሰበስባል፣ ምርቱንም ያጣጥማል። ቀሪው ሕይወትዎም ልክ እንደዚሁ ነው። የጀመሩትንና በእጆ ያለውን መልካም ነገር ሁሉ በየዕለቱ ካልተንከባከቡና ሕልሞን ከሚያከሽፉ ነገሮች መጠበቅ ካልቻሉ እጆ ውስጥ የገባው መልካም ነገር ተመልሶ ሊወጣ ይችላል። የወጠኑት መልካም ነገርም በለጋነቱ የትም ሳይደርስ ሊቀር ይችላል። የሚፈልጉትን ነገር ለማግኘት የደከሙትን ያህል መልካሙን ነገር ለመጠበቅ የሚያውሉት ኃይልና የሚያሳልፉት ጊዜ የወጠኑት የጀመሩት እንዲሁም በእጆ ያለው መልካም ነገር ሁሉ የእርስዎ ሆኖ እንዲቀርና ውጤቱንም እንዲያጣጥሙ ያደርጎታል። እስኪ እስካሁን ያነሳነውን ያለውን መልካም ነገር መጠበቅ ማለት ምን እንደሆነ ቀለል ባሉ ጥቂት ምሳሌዎች እንመልከት። ያ መልካም ነገር ጥሩ ጤና ከሆነ ይህ ጥሩ ጤና እንዲቀጥል ለማድረግ የሚጠቅመውን ማድረግና ጤናውን ከሚጎዱ ነገሮች ራስዎን መጠበቅ አለብዎ። አሁን ላሉበት ጤና ያበቃዎ የአመጋገብ ሥርዓቶ፣ መልካም አሳቢነቶ፣ የመኝታና የአካላዊ እንቅስቃሴ ሥርዓቶ እንዲሁም ለጤናዎ ጠንቅ የሚሆኑትን ነገሮች ለይተው ስለሚጠነቀቁ ሊሆን ይችላል። ይህ መልካም ነገር የእርስዎ ሆኖ እንዲቀጥል ግን ጥንቃቄውንም ሆነ እንክብካቤውን መቀጠል አለብዎ። ያ መልካም ነገር ጥሩ ትዳር ከሆነ ትዳሩ መልካም ሆኖ እንዲቀጥልና የትዳሩን ፍሬ እንዲያጣጥሙ ዘወትር ማድረግ ያለብዎ ነገር አለ። ከበርካታ ነገሮች መካከልም ጥቂቶቹን መመልከት እንችላለን። አንደኛ፣ ይህንን መልካም ትዳር ሊያናጉ ከሚችሉ ሰዎችም ሆነ አስተያየታቸው
ራስዎን መጠበቅ። ሁለተኛ፣ ትኩረትዎን ከያዙት መልካም ትዳር ሊያርቁ ከሚችሉ ሐሳቦችና ክስተቶች ራስዎን መጠበቅ። ሦስተኛ፣ ለኑሮ አጋርዎ ተገቢውን ትኩረትና ፍቅር ያለማቋረጥ መለገስዎን አለመዘንጋት። አራተኛ፣ ጥሩ አትክልተኛ አትክልቱን እየኮተኮተና ውሃ እያጠጣ እንደሚንከባከበው ሁሉ ትዳሮን የሚያጣፍጡና ሰላሙን የሚጨምሩ ነገሮችን አዘውትሮ ማከናወን። እንዲሁም አምስተኛ፣ ባለዎት መልካም ነገር ደስተኛና አመስጋኝ መሆን። ያ መልካም ነገር ከእርስዎ ሕይወት አልፎ የቀጣዩን ትውልድ ሕይወት የሚያሻሽል የጀመሩት ሥራ ከሆነ ይህ ሕልሞ እውን እንዲሆን በርካታ ማድረግ ከሚችሏቸው ነገሮች መካከል ጥቂቱን እንመልከት። አንደኛ፣ ለዚህ ሕልሞ መሳካት የሚያስፈልገውን ያህል ትኩረት መስጠት። ሁለተኛ፣ የጊዜ አጠቃቀሞ ለወጠኑት መልካም ነገር እንቅፋት እንዳይሆን መጠንቀቅ። ሦስተኛ፣ ይህንን የጀመሩትን መልካም ነገር ፍጻሜ ለማድረስ የሚያስችለውን የአእምሮን ሰላምና ሁለንተናዊ ደህንነትዎን መጠበቅ። አራተኛ፣ ጊዜያዊ እንቅፋት ቢያጋጥመውም የሚሹትን እስከሚያገኙ ድረስ ወደፊት ጉዞውን መቀጠል። እንዲሁም አምስተኛ፣ የጀመሩትን ሥራ በሚፈልጉት ጥራት ለማከናወን የሚያስችለውን የመሥራት ተነሳሽነትዎን አዘውትረው መኮትኮት። የረቀቀ አእምሮ ያለው ፍጡር በመሆኖ የሚሹትን ነገር ለመወጠን ከዚያም የወጠኑትን እውን የማድረግ አቅሙ አለው። ይህንን የሚመኙትን ነገር ካገኙ በኋላ ወይንም ወደ መልካሙ ሕልሞ የሚወስደውንም ጉዞ ከጀመሩ በኋላ ግን መልካሙን ነገር በእጆ የሚያስገባ ከገባም በኋላ እያጣጣሙት በእጆ የሚያቆይ ነገር አለ። በሕይወቶ ያለውን መልካም ነገር ሁሉ መንከባከብና